ይስጥልን ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳንም በሰላም ተመልሳችሁ መጣችሁ። አዲስም ከሆናችሁ እንኳንም በሰላም ዜድ ኪችን ተቀላቀላችሁ። ለማታውቁኝ ዘቢብ ነኝ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁኝ። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው እንደሚታወቀው በብዛት ምግብ ነው ይዤ የምመጣው የተለያየ አይነት ምግብ። ግን ደግሞ አንዳንዴ ቤታችንን እንዴት ማስጌጥ አለብን፣ በጣም ኤክስፔንሲቭ የሆኑ እቃዎች ሳንገዛ ቤታችን ውስጥ ባሉ ነገሮች እንዴት ክሬቲቭ መሆን እንችላለን የሚሉትንም ነገሮች አንዳንድ ነገር ያው ይዤ እመጣለሁ። ያንን ይዤ በመመጣ ሰዓት ትንሽ ግራ እንዳትጋቡ በማለት ነው አሁን የምነግራችሁ። እና ፐርፐዝ የዚህ ቻናል ዋናው ፐርፐዝ ምግብ ነው ማለት ነው። የምጠቀመው ኮንኪሊያ ነው። የሞኮሮኒ ዘር አይነት ሆኖ ትንሽ ወፈር ያለ ነው ይሄ ማለት ነው። ያው ሁላችንም እናውቀዋለን ብዬ እገምታለሁኝ። ጨው፣ የተከተፈ የዶሮ ስጋ፣ ያው እግሩና ታፋውን የተጠቀምኩት፣ ቶማቶ ፔስት፣ ቢበር ሳልቻ፣ ሽንኩርት 2 ሚዲየም ሽንኩርት፣ ነጭ ሽንኩርትና ዝንጅብል፣ ፍሬሽ ቶማቶ 2፣ ዘይት ኦሊቭ ኦይል ነው የምጠቀመው እና እዚህ ጋር ሆምሜድ የዋይት ሶስ አለኝ ማለት ነው። ሌላው ሞዞሬላ ቺዝ ኢጣሊ ስታይል ነው። ኖርማል ያኛውን መጠቀም ትችላላችሁ ወይ ደግሞ የምትወዱትን አይነት መጠቀም ትችላላችሁ ማለት ነው። ለዛሬ ነው ያዘጋጀሁት ይሄንን ነው። በመጀመሪያ ደረጃ ያው ኮንኪሊያውን እንቀቅላለን። ሞኮሮኒውን ብል ይቀላል እንግዲህ ሞኮሮኒውን እንቀቅላለን ማለት ነው። ትንሽ ውሃ ኖርማል እንደማንኛውም ሞኮሮኒ እንደምንሰራው አይነት ጨው አድርገን ይሄንን ነው የሚመስለው እንቀቅለዋለን ማለት ነው። ያው ውሃ ይፈልጋል፣ ሞር ውሃ ጨምርበታለሁኝ። እጃችን በመሃል ማረፍ የለበትም እና ማስላለን ማለት ነው። ጎን ለጎን ደግሞ እዛ ጋር ዘይቴን አገልና ሶሱን መስራት ጀምራለሁኝ። ሽንኩርቴን እጨምራለሁ። ሽንኩርትና ቲማቲሙን እኩል ነው የምጨምረው፣ እኩል እንዲበስል ስለምፈልግ ማለት ነው። ያው ቦታ አቀያይሬያለሁኝ። ትንሽ ጨው አረጋለሁ፣ በደንብ አበስለዋለሁ ማለት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ምንድነው የማደርገው ሞዞሬላ ቅድም ያሳየኋችሁን ሞዞሬላ ቺዝ በስሱ ከትፈዋለሁ ማለት ነው። እንደዚህ እኩል ለኩል በመሰንጠቅ ስላይስድ ነው የማደርገው። ስላይስድ እንከትፈዋለን። በዚህ መልኩ አዘጋጅቻለሁ ማለት ነው። አያችሁት? በጣም ነው የሚያምረው። ምንም አይነት ነገር አልገባበትም። የቲማቲሙ ከለር ነው እርድ የገባበት የሚያስመስለውና በጣም ነው የሚያምረው ማለት ነው። በዚህ መልኩ በስሎልናል ቲማቲም እና ሽንኩርታችን ማለት ነው። በደንብ ነው የምንጠብሰው። ውሃን ከተን በዘይቱ በደንብ አድርገን እንጠብሰዋለን ማለት ነው። ከዛ አሁን በደንብ ስለበሰለልን ነጭ ሽንኩርታችንን እንጨምራለን። የተከተፈ የዶሮ ስጋችንንም እንጨምርና አንድ ላይ እናበስለዋለን ማለት ነው። ያው እኔ በብዛት ቺክን ታይ ነው የምወደው። ከዚህ በፊትም ነግሬያችኋለሁ። እሱን ተጠቅማችሁት ለምንድን ነው ቺክን ታይ ከተሰራ በኋላ ራሱ አይደርቅም፣ ሶፍት ነው የሚሆነው። ግን ቺክን ብረስ ብዙ ጊዜ ተጠቅሜያቸዋለሁኝ።
ወዲያው ለመብላት ካልሆነ በስተቀር ትንሽ ከቆየ የመድረቅ ነገር አለውና በዛ ምክንያት ያ ቺክን ታይ መርጫለሁኝ እኔ። እናንተ ደግሞ በምትፈልጉት በስጋ መስራት ይቻላል። ያው ዛሬ እኔ በዶሮ ላሳያችሁ ብዬ ነው። ዶሮአችንም እየተጠበሰልን ነው። ምንም አይነት ውሃ ይኸው አሁን እንደምታዩት ዶሮአችን በደንብ በሚገባ በስሎልናል። ራሱ ውሃ ተፍቷል። አሁን ምንድነው የምናደርገው? ቢበር ሳልቻውን እንጨምራለን። የምጨምረው እኔ ግማሽ ማንኪያ ነው። ያቃጥላል፣ ትንሽ የማቃጠል ነገር አለው። 2 ማንኪያ ደግሞ ቶማቶ ፔስት አረግና በደንብ አቀላቅዬ ከድኜ አበስለዋለሁ ማለት ነው። ይኸው እንደምታዩት አሁን ኮንክሊያችን ደርሶልናል። በእንደዚህ መልኩ ሰፋ ባለ ማጥለያ ውሃ፣ ቀዝቃዛ ውሃ መብሰሉን እንዲያቆም ቀዝቃዛ ውሃ አድርጌ ወደ ጎን አስቀምጠዋለሁኝ። ይኸው እዚህ ጋር ሶሳችንም እንደምታዩት በሚያምር መልኩ እየበሰለልን ነው ማለት ነው። አዩት እንዴት እንደሚያምር፣ ምንም አይነት ውሃ ሳይገባ በራሱ ውሃ ተጠብሶ እንግዲህ እዚህ ደረጃ ደርሷል። ሽታው ራሱ በጣም ነው ደስ የሚለው። እሺ አሁን በዚህ መልኩ ደርሶልናል። ሁሉም ነገር ሬዲ ነው። ጋዙን አጠፋዋለሁ ማለት ነው። ከዛ ወደሚቀጥለው ፕሪፓሬሽን ዝግጅት እንሄዳለን። እሺ አሁን እዚህ ጋር አዘጋጅቻለሁ የምፈልገውን ነገር መኮሮኒን፣ ሶሱን፣ ቺዙን እና ሆምሜድ ዋይት ሶሱን አስቀምጫለሁ ማለት ነው። አሁን አብረን እናዘጋጃለን። መጀመሪያ ምንድነው የማደርገው? ሆምሜድ ሶሱን ከስር አደርጋለሁ። ብዙ አይደለም፣ ትንሽ ነው የማደርገው። እናንተ ከፈለጋችሁ የምትወዱ ከሆነ በደንብ ማድረግ ትችላላችሁ። ያው ቺዝ ስላለው ትንሽ ሲቀዘቅዝ እንደዚህ የመጓጓል ነገር አለው። እንደዚህ ቀባለሁ፣ አዳርሰዋለሁ ማለት ነው። ከዛ በኋላ ትንሽ ከስጋው ሶስ ጣል ጣል አረግበታለሁ። በዚህ መልኩ አዳርሳለሁ ማለት ነው። ብዙም አይፈልግም፣ ጀስት ትንሽ ብቻ። አሁን ምንድነው የምናደርገው? ውስጡን ስታፍ ነው የምናደርገው። መጀመሪያ የቆራረጥኩትን ቺዝ ከስር አደርጋለሁ። ከዛ በኋላ 1 ማንኪያ ወይ ግማሽ ማንኪያ የዶሮውን ሶስ ስታፍ አደርገዋለሁ ማለት ነው። ኮንክሊያውን በዚህ መልኩ ስታፍ እያደረገ 내게로 와서 melt my heart. 봄의 향기를 담은 그대를 보며 그냥 웃음만 짓게 돼. Don't know what to say. You were just like one spring day. 설레임을 주는 걸 언젠가부터였을까.
기다림의 끝에 너를 만났고 모든 게 새로 느껴져 Something in my heart 이 맘 전하고 싶어 When you ring my valentine Sunny day you make my dream come true 행복한 너 그리고 나 우릴 비추고 With you by my side 멈춘 시간 속 서로가 마주하는 이곳 I can see you through a little far away 내게로 가서 melt your heart 조금 서툴지만 이해해줄래 동화 속에서만 보던 Just like shining star 서로 바라보는 이곳 I'll be always by your side Sunny day you make my dream come true 행복한 너 그리고 나 우릴 비추고 With you by my side 멈춘 시간 속 서로가 마주하는 이곳 በእንደዚህ ባለ መልኩ ደርድሬ ጨርሻለሁኝ። አሁን ከላይ ሞዞሬላ ቺዝ ትንሽ ትንሽ አደርጋለሁ ማለት ነው። እንደምታዩት በጣም ነው የሚያምረው ከለሩም ሁሉም ነገር። እናንተ ከፈለጋችሁ ቺዙን አለመጠቀም ትችላላችሁ ወይ ደግሞ በምትፈልጉት አይነት መንገድ መጠቀም ትችላላችሁ ማለት ነው። እኔ ዛሬ በዚህ መልኩ ያው ፋሚሊ በሚወደው መልኩ ሰርቻለሁኝ። ሌላው ቺዜን እንደዚህ ካለበስኩኝ በኋላ ካደረኩኝ በኋላ ከላይ ምንድነው ማድረጋው በፎይል በደንብ ጠቀልለዋለሁ። ያው እንደተለመደው ኦቨኔን 180 ዲግሪ ሴንቲግሬድ ላይ ለኩሻለሁ 10 ደቂቃም 15 ደቂቃም ያው ይሄን ፕሪፐር ስታደርጉ ብትለኩሱት ሞር የተሻለ ከዛ ፎይሌን ካለበስኩኝ በኋላ ለ20 ደቂቃ ፎይሉን ሸፍኜ አበስለዋለሁኝ 5 ደቂቃ ደግሞ ፎይሉን አንስቼ አጠቃላይ 25 ደቂቃ ኦቨን ውስጥ አበስለዋለሁኝ ማለት ነው። ኦሬዲ የበሰለ ስለሆነ ጀስት ጣዕሙን እንዲወስድ ነው በደንብ እንዲዋሃድ በማለት ነው 25 ደቂቃ አበስላለሁ ማለት ነው። እንግዲህ ካበሰልኩኝ በኋላ ተመልሰን እንገናኛለን። እሺ ተመልካቾቼ ያው በእንደዚህ በሚያምር መልኩ ኮንኪሊያችን ደርሶልናል ማለት ነው። በጣም ነው የሚያምረው። እንግዲህ ያው ፍርዱን ለእናንተ ትቼዋለሁኝ። ያው እንግዲህ ሰርቭ ለማድረግ እኔ ቢያንስ 5 ደቂቃ ጠብቄያለሁ ትንሽ ኩል ዳውን እንዲሆን። በዚህ መልኩ እናቀርባለን ማለት ነው። ኢንዲቪዥዋል እያንዳንዷን እያነሳን ማቅረብ እንችላለን። መቁረጥም ምንም አያስፈልግም። ምክንያቱም ኮንኪሊያው በጣም ቲክ ነው። የፈለገ ቢበስል እንትን አይልም ማለት ነው። ይሄ ሙክክ ብሎ ፍርክስክስ የማለት ባህሪ የለውም። ጠንካራ ነው። ያው እንግዲህ በጣም ነው የሚያምረው። በእንደዚህ ባለ መልኩ ዛሬ እንግዲህ ዝግጅቴን አጠናቀቅያለሁኝ። አይ ሆፕ እናንተም ትሞክሩታላችሁ ብዬ ተስፋ አደርጋለሁ። ከወደዳችሁት እንግዲህ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ሁሉ ተመኘው። ቸርን ሰንብት። ባይ። I've been waiting for a love like this so 기분 좋은 바람 불어와 행복한 너 그리고 나 우릴 감싸고 With you by my side 지금 이 순간 서로가 마주하는 지금 I can see you through a little far away 이게 철이 지난데도 내 진심을 내게 전할 수